ደበሳ በቃ ገጠር ግባ ከዚህ ከተማ ውስጥ ሰልለህ ላትበላ በሚለው መሰረት ገጠር ገብቻለሁ ማለት ነው። ዛሬ ያው እንግዲህ ምንም ማድረግ አይቻልም። ህሊና መፋታት ይጠይቃል። በጣም ለነገሩ ገጠርም ያለው ህዝብ አሁን አውሬ ሆኗል እና በጣም ህዝቡ ኖት ጉድ በዚህ ሰዓት። ስለዚህ ራስን ትርፋማ ባይሆንም ያው በህይወት ለማቆየት የተሻለ ቦታዎችን መፈለግ ለጊዜው ያስፈልጋል ማለት ነው። የሰው ዘር በሙሉ አውሬ ሆኗል በዚህ ዘመን። በጣም አደገኛ ነው። የዋህነት ዋጋ ያስከፍላል። በጣም የዋህ ስትሆን መቀለጃ ነው የምትሆነው፣ መሳቂያ መሳለቂያ ነው የምትሆነው፣ አላዋቂ ነው የምትሆነው፣ ደሃ ነው የምትሆነው። ትገፋለህ፣ ትናቃለህ፣ ትረገጣለህ እና በጥቅሉ ያው ዓለም የጀግኖች፣ የክፉዎች፣ የመሰሪዎች፣ የአስመሳዮች ነች ማለት ነው። ስለዚህ እንግዲህ ከሁለት አንዱን አማራጭ መውሰድ ግድ ይላል ማለት ነው በህይወት ኤግዚስት ለማድረግ እንኳን ቢኮዝ ይሄ የሰርቫይቫል ጉዳይ ነው። አይደለም ጄኔሬሽን ተክቶ ለማለፍ ራስን እንኳን የመሞቻ ጊዜ እስከሚደርስ ለመቆየት በሰላም ለመቆየት ለመኖር ማስመሰል ይጠይቃል ማለት ነው። ክፉ መሆን ያስፈልጋል ማለት ነው። እና እንግዲህ የከተማውን የገጠሩን መላመድ የግድ ይላል ማለት ነው። እና this is the rural area where that I am going to be. ደግሞ እንደዚህ ጋንግስተር ህንጻ ተሰርቷል። ያው ከፊት ከተማ የመሆን እድሉ አለው ማለት ነው። this is all about man. እና በጉዞዬ ወቅት አንድን አባት አገኘሁና ስለ አጠቃላይ ህይወት ስጠይቃቸው በጣም የተማረሩ የተጎሳቆሉ አባት ናቸው። ፊታቸውን ሳየው በጣም ድህነት ሲቆራመዱ የኖሩ ይመስላሉ እና የዚህን ዓለም ክፋት በጥሯን ያሳረፈችባቸው ሰው ናቸው። ስጠይቃቸው አጋጣሚ መንገድ ተገናኘንና እያወራን እጅጉ የተማረሩ እና ሞታቸውን ብቻ እየተጠባበቁ ያሉ አባት ናቸው። ያው እዚህ አካባቢ ፈቃድ ያልተሰጠው ቦታ እንዳላቸው እና በሱ ቦታ ምክንያት
ልጃቸውና ሁለት ልጆችና ባለቤት እንዳላቸውና የቤተሰብ ጉዳይ ያለባቸው መሆኑን ነገሩኝ ማለት ነው። እና ምንድን ነው ባለቤታቸው ቋሚ የመንግስት ሰራተኛ የሆነችና ትዳሯን የተፋቱ የቆዩ የሆነውና በዚህ ቦታውን ለማግኘትም ያው የግድያ ሙከራ ልጃቸውና ልጆቻቸው ሁለቱ ልጆቻቸውና ባለቤታቸው እንዳደረጉባቸው ነገሩ ማለት ነው። እና በጣም ከፍቷቸዋል፣ ዓለም አሟሯቸዋል። እግዜር ይሁናቸው ብለን ተለያየን ማለት ነው። ይህን ይመስላል።